ሰላም እንዴት ናችሁ? ባለፈ ቀን የሲዳማን አይተን ነበር። ዛሬ ደግሞ የሀዲያን እንመልከት። አንደኛ ላይ እንግዳ መቀበልን በተመለከተ ነው። የሀዲያ ሕዝብ እንግዳን ሲቀበል በትህትናና በልዩ ክብር ይቀበላል። እንዲሁም ደግሞ በሀዲያ ባህል መሰረት እንግዳ መምጣቱ የበረከት ምልክት ተደርጎ ይወሰዳል። ሌላኛው የምግብና የቡና ማፍላት ስነ ስርዓት ነው። እንዲሁም ደግሞ እንግዳው ሲመጣ ሽማግሌዎች እንግዳውን መርቀው ይቀበላሉ። እንዲሁም ደግሞ እንግዳውን መርቀው ይሸኛሉ። ሁለተኛ ደግሞ የምግብ አሰራራቸውን በተመለከተ ነው። የሀዲያ ምግብ አሰራር ባህላቸው አንደኛ ቆጮ የዕለት ተዕለት ምግባቸው ነው በእነሱ ቋንቋ ወይሳ። ሌላኛው አተካና፣ ወጭታ፣ ቾፓሮ እነዚህ ባህላዊ ምግቦቻቸው ናቸው ማለት ነው። ከምን እንደሚሰሩ እንድሰራላችሁ ከፈለጋችሁ ቻናሌን ሰብስክራይብ አድርጉልኝና በአካል እየሄድኩ አሳያችኋለሁ። ሶስተኛው የሙዚቃ ባህላቸውን በተመለከተ ነው። የሙዚቃ ባህላቸው የሚመስለው ቃራች ኮቢሌ ድልና ሂባሜ ኮራ ቆታራ ሀማናታሜ ባጃም ለንዲች። አራተኛ የአለባበስ ባህላቸው የፎቶ ላይ ያስቀምጥላቸዋል። አምስተኛ ደግሞ ሃይማኖትን በተመለከተ ነው። የሀዲያ ሕዝብ ሃይማኖት ፋንዳናኖ በተባለ አንድ አማልክት ያምን እንደነበረ አንዳንድ ታሪኮች ያስረዳሉ። አሁን ላይ ደግሞ የሀዲያ ብሔረሰብ ሃይማኖት በአምስት የተከፈለ ነው። እዚህ ጋር ግራፊክስ ላይ እንደምትመለከቱት የፕሮቴስታንት ሃይማኖት እምነት ተከታዮች 46.8%፣ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች 22.2%፣ የእስልምና እምነት ተከታዮች 22.1%፣ የካቶሊክ እምነት ተከታዮች 5.4%፣ ትራዲሽናል ወይም ደግሞ አዘርስ ብሎ ያስቀመጣቸው ቅድም እንዳልኳቸው የፋንዳኖ እምነት ተከታዮች ሌሎችን ጨምሮ 3.5% ይዛሉ። ስድስተኛ የጋብቻ ባህላቸውን በተመለከተ ነው። የሀዲያ ብሔረሰብ ጋብቻን ሲያካሄድ በወላጆችና በሽማግሌዎች ፈቃድ የሚያደርግ ሲሆን ሌላኛው ደግሞ በሀዲያ ባህል መሰረት ዝምድና ያላቸው ሰዎች ፈጽሞ አይጋቡም። ሰባተኛ የህዝብ ብዛታቸውን በተመለከተ ነው። በ2007 በተደረገው የቤት ቁጥር ዓመት ሀዲያ ብሔረሰብ አጠቃላይ ቁጥር 1,269,382 ሆኖ ተመዝግቧል። አሁን ላይ ደግሞ የሀዲያ ብሔረሰብ ህዝብ ብዛት ግምት ከ2.1 ሚሊዮን በላይ እንደሆነ ይገመታል። የሀዲያን ብሔረሰብ ባህል በአጭሩ ይሄን ይመስላል። በቀጣይ ደግሞ የከምባታን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁ እንዳትረሱ።